ሰላም ጤና ይስጥልኝ። እንዴት አደራችሁ? ሰላም ነው ወይ? እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር የተመሰገነ ይሁን። እንኳን አደረሳችሁ ዛሬ ለእመቤታችን ወርሃዊ በዓል እንኳን በሰላም አደረሳችሁ። ቡና አፍልቻለሁ እንደተለመደው ቡና እየጠጣሁ እናውራ ብዬ ነው። ደህና ናችሁ ወይ? እንዴት ናችሁ? ሁሉ ሰላም? ያዙ ፈንድሻዊ ሳላሲዛችሁ ልበላ ነበር ብቻዬን። ይኸው ያዙ ስለእመቤታችን ጸዲቅ ዳቦ አልጋገርኩም ዛሬ። ዳቦ አይባልም ለካ ጸዲቅ አልጋገርኩም እና እንዴት ናችሁ? ሰላም ነው ወይ? በሰላም ተጨረስኩት አይደል? ሁሉንም ነገር እኔ የምላችሁ እስቲ ግራ ገብቶኝ እኮ ነው። እስቲ አማክሩኝ የሆነ ነገር ምን መሰላችሁ? ቤት ከመስራትና የስራ ብር ማለት ስራ ከመክፈት መጀመሪያ የትኛው ይሻላል? ምን እላችሁ ነው? መጀመሪያ ኢትዮጵያ ላይ እዚህ ሰርተን ኢትዮጵያ ላይ ቤት ሰርተን ጨርሰን ቤታችንን ሁሉን ነገር ጨርሰን ከዛ በኋላ ስራ መፍጠር ይሻላል? ለስራ ደግሞ ሌላ አንድ አመት ጨምረን መስራት ይሻላል? ወይስ መጀመሪያ ምንም ነገር ቤት የሚባል ነገር ቦታ የሚባል ነገር ሳንገዛ መጀመሪያ በያዝኑ ብር 2 አመትም ሰራን 3 አመትም ሰራን በያዝኑ ብር ቤትን ተከራይተንም ከሆነ ስራውን እንጀምር? ወይ ሱቅም ይሁን ስራው ምንም ሊሆን ይችላል ስራው ሱቅም ይሆናል፣ ከብት እርባታም ሊሆን ይችላል፣ ዶሮ እርባታም ሊሆን ይችላል። ብቻ ምንም ይሁን ዳቦ ቤትም ሊሆን ይችላል፣ ሽሮ ቤትም ሊሆን ይችላል። ከፍተን ሰርተን እየሰራን ቤቱን መስራት ቤታችን መኖሪያችንን መስራት ይሻላል? ወይስ መጀመሪያን መኖሪያችንን ሰርተን ከዛ ደግሞ ለስራው ማሰብ ይሻላል? የቱ ይሻላል? የሆነት ግራ ያጋባል እኮ። እኔ እንደኔ መጀመሪያ የመቀመጫዬን ብላለች ዝንጀሮ መጀመሪያ የመቀመጫዬን አለች እኮ። እኔ ብትጠይቁኝ መጀመሪያ መቀመጫዬን ነው የምለው። መቀመጫዬን ከሰራሁ በኋላ ከዛ በኋላ ደግሞ ለስራው አስብበታለሁ። እንደዛ ነው የማስበው እኔ። እንደዛ ነው በቃ የማምንበትም ያንን ነው። ግን ያ ሲሆን ደግሞ ጉዳት አለው አውቃለሁ፣ ጉዳት አለው። ብዙዎቻችን ልጅ ጥለን ቤተሰብ ጥለን የምንወዳቸውን ሰዎች ጥለን የመጣ ነው። አሁን እንትናችንን ሰርተን ቤታችንን ሰርተን ፊኒሺንጉን ጨርሰን ምን ብለን እንደገና ስራ መስሪያ ይጠፋል፣ ያልቃል፣ ቤቱ ይጨርሰዋል። ቤት በአሁኑ ሰዓት ደግሞ ሲሰራ ከባድ ነው እንደምታውቁት። እና እሱን ካደረጋችሁ በኋላ ስራ መስሪያ ስታጡ እንደገና ሌላ 1 አመት ሌላ 2 አመት እየጨመራችሁ እድሜያችን ማለቁ ነው። ጉዳቱ እሱ ነው። የትኛው ይሻላል? የያዝናትን ብር ይዘን ሄደን ስራ ከፍተን ትንሽም ትሁን ስራ ከፍተን ተከራይተንም ከሆነ ስራ ከፍተን እየሰራን በኋላ ላይ ቤቱን መስራት አቅም ካለን በትርፉ ቤቱን እንሰራለን የምትሉኝ ከሆነ ንገሩኝ እስኪ። እናንተ የትኛው ነው ሀሳባችሁ? የትኛው ነው የምትቀበሉት? ግራ አጋባችሁ እንዴ? እና ዞሮ ጉዳት አለው። መጀመሪያ ያው ቤታችሁን ሳሰሩ ወደ ስራ ለምን ግባ ካላችሁ ስራው ጥሩ ነው። ስራው ጥሩ አይደለም እያልኩ አይደለም። ስራው ጥሩ ነው፣ ግን ደግሞ መኖሪያስ መጀመሪያ መኖሪያ እኔ እንጃ መኖሪያ ነው የሚያስፈልገው ብዬ ነው የማስበው። ብዙ ጊዜ ግን ከብዙ ሰዎች ስሰማ መኖሪያ ምን ይሰራል ደግሞ ተከራይቶም ሰው ይኖራል ደግሞ ስራው ይገኝ እንጂ መጀመሪያ ስራ ነው እንጂ መፍጠር ይላሉ። አብዛኛው ሰው ደግሞ እንደዚህ እያደረጉ የሚኖሩ ልጆች አውቃለሁ። ከዚህ 5 ብር ለእንትናቸው ብቻ ለሚያስፈልግ ነገር ብቻ እያወጡ ሌላውን ቁጥር አድርገው ሄደው ስራ የከፈቱ ሰዎች አውቃለሁ። በቃ ለስራ ብለው
እንግዲህ ያ ስራ ከከሰረስ መኖሪያም ሳይኖረኝ የሰው መቼም አተርፋለሁ ብሎ አይደለም የሚገባው አይደል? መክሰርም አለ እኮ እና የትኛው ይሻላል? መኖሪያው መያዝ አይሻልም? መኖሪያው መያዝ የሚሻል ይመስለኛል። ግን ያ ለስራ መስሪያ ደግሞ ያው እየቀጠልን መሄድ ነው። እድሜያችን ማለቁ ነው። ምን ይሻለናል? ምን ይሻለናል? በአሁን ሰዓት ደግሞ ማቴሪያሉ ውድ ሆነ በጣም። ቤት ለምትሰሩ ልጆች በተለይ ከባድ ነው። ከባድ ማቴሪያሉ በጣም ከባድ ነው። ማርያም እየጨመረ አሁን ደግሞ በእንጨት መስራት ተከልክሏል ምናምን እየተባለ ነው። በብሎኬት ነው መስራት የሚቻለው እየተባለ ነው። እንዴት ምን ታያችሁ እስቲ? ብሎኬት እና እንጨት ቤት ልዩነቱ ነገር እኮ አሁን በእንጨት ቤት ስትሰሩ እኮ ያው ነው ወጪው፣ ዞሮ ወጪው ያው ነው። እንጨቱ ስትሉ፣ ጭቃ ስትሉ፣ ድስን ስትሉ፣ ከዛ ደጀው ጅብሰም ስትሉ፣ ምን ስትሉ፣ ኧረ በስመ አብ ቀለም ስትሉ፣ ሊሾ ስትሉ፣ ዞሮ ያው ነው ወጪው ያው ነው። ብሎኬት እኮ ብሎኬት፣ ሲሚንቶ፣ ብረት፣ ሌላ ምንድን ነው? ከዛ ሲሚንቶአችሁን መደርደር ነው እንትናችሁ ምንድነው? ብሎኬታችሁን መደርደር ነው። እሱም ደግሞ ተወዷል እንጂ ግን አሁን መንግስት እንደዚያ ብሏል እያሉ ነው። ምን ያህል እውነት ነው አላውቅም። በብሎኬት እንጂ በእንጨት እንዳይሰራ ተብሏል ብለውኝ ሰማሁ ከቤተሰብ። እንግዲህ ሌላ 4-5 ዓመት እዚሁ ልታስኖሩኝ ነው ወይ ብያለሁ እኔ ራሱ አልሰማም። ሌላ 4-5 ዓመት የምቀጥልበት ጉዳይ የለም። ግን ብዙ ነገር የምታጡት ነገር አለ። እዚህ በቀጠላችሁ ቁጥር ብዙ ነገር ነው የሚያመልጣችሁ። ማርያምን በተለይ ልጅ ትላችሁ ለምትመጡ ለመጣን እኔንም ጭምር እውነት የልጆቻችሁን እድገት አታዩ። ድክ ሲሉ ሲራመዱ ያለውን ሁኔታ እንኳን አታዩ። በቃ ልጆቻችሁ ያመልጡናል። በቃ ምኑንም ሳናየው ከባድ ነው ማለት ነው። እንዴት ሆኖ ብቻ እንዴት እንደሚያልፍ አላውቅም። ግን የትኛው ይሻላል ትላላችሁ እናንተ? እስቲ ሀሳባችሁን ስጡኝ፣ ኮሜንት ላይ ሀሳባችሁን ስጡኝ። እስቲ ቤት መስራት ይሻላል ወይ ስራ መፍጠር ይሻላል? ቤቱን ትቶ ስራ መፍጠር፣ ከዛ ከስራ በኋላ ደግሞ ቤት መስራት ይሻላል ወይስ ደግሞ ቤታችሁን ስርት አድርጋችሁ ጥንቅቅ አድርጋችሁ ስራ መፍጠር ይሻላል? የትኛው ነው ጥሩ? ጥያቄ ነው፣ አስረዱኝ። እሺ እንዴ ደግሞ ረስቼ መቼ ሰብስክራይብ አደረጋችሁ? በሉ ሰብስክራይብ አድርጉኝ። እሺ ሰብስክራይብ አድርጉኝ፣ ቤተሰብ ሁኑኝ የኔ ውዶችዬ። እዚህ ሆኖ እኮ ወጣ ተብሎ የሚሰራበት ቦታ የለም። ታውቁታላችሁ ሁኔታውን፣ መቼ ትረዱኛላችሁ። እዛ ስለሆነ አዳዲስ ነገር ማቅረብ እኮ አልቻልኩም። ቡና ነው የማቀርብላችሁ ነው። ይሄው ቡና ነው የማቀርብላችሁ። እንግዲህ ተረዱኝ። ወዳችኋለሁ፣ በጣም ነው የማመሰግነው፣ አከብራችኋለሁ። ቤተሰብ ለምትሆኑኝ በጣም ነው የማመሰግነው። እይታ አለው ግን ደግሞ ሰብስክራይብ እያደረጋችሁኝ ስላልሆነ አሁንም እንድታደርጉኝ ድጋሚ እጠይቃለሁ። አመሰግናለሁ። ሰላም ዋሉልኝ። መልካም ቀን ይሁንላችሁ ውድ እህቶቼ።